እኔ ሰልፍ ኢምፕሩቭመንት ጆርኒን ስጀምር ያመለከታቸው ዩቲዩበሮች ነበሩ። ዮናስ ሞ ዩቲዩበርስ ምናምን አይኖ ታውቃቸዋለህ። እና እነሱን ስመለከት የሚሰማኝ ነገር ፋይናንሻል ፍሪደም ማግኘት እንዳለብኝ ነበር። በጣም ገንዘብ መስራት ላይ ኦብሰስድ ነበርኩ። ያ እዚህ ጋር ገንዘብ አትስራ እያልኩ አይደለም። ገንዘብ በጣም አሪፍ ነገር ነው። እንዲህ ገንዘብ ኢቭል ነው ምናምን እንደሚሉት ቤተሰቦች ሚስኮንሰፕሽን አለ። ጀስት ያን አውጥተህ መጣል አለብህ። ገንዘብ መስራት አለብህ። ኢትዮጵያ ውስጥ ከሆንክ በተለይ የትም ኢትዮጵያ ውስጥ ኢቭን ዓለም ውስጥ እንኳን ብትኖር ገንዘብ ያስፈልጋል። ገንዘብ መስራት አለብህ። ግን ከዛ አልፈህ ይሄ ፒስ ኦፍ ላይፍ ነው አሮ ነው የሰላማዊ ህይወት የሚባለው ነገር መኖር የምፈልግ ከሆነ እዚህ 3 ነገሮች ፕራዮሪታይዝ ማድረግ አለብህ በህይወት ላይ ቦዲህን፣ ማይንድህንና ሶልህን፣ ሰውነትህን፣ አእምሮህንና ነፍስህን። እነዚህ ነገሮች እንደ ፒራሚድ እያቸው እንደ ፒራሚድ እያቸውና እነዚህ ነገሮች ላይ ፕራዮሪታይዝ አድርገህ ከሰራ የሚታይ ለውጥ እንደምታመጣ ከሰውነት ጀምረህ ሰውነት ላይ ሲመጣ ጂም መግባት አለብህ። ሰውም ሲነግርህ ሰምተሃል። ሜቢ ደግሞ እንዲህ ፋት ያለው በጣም ፋት ያለው ወር ደግሞ በጣም ቀጫጫ ሰው ከሆንክ በጣም ብዙ ጊዜ ሲነገር ሰምተሃል። ጂም መጀመር አለብህ። ይሄ ግዴታ ነው። አእምሮ ያላቸው ሰዎች ሰውነትን ይንቃሉ። ስብሐት ገብረ እግዚአብሔር ነው ማን እንደሆነ ሲናገር የሰማሁት። ጆሮን ይዘህ በቴስታ የምትለው ሰዓት ይመጣል። አይ አንደርስታንድ ጂም መክፈያ የለኝም ምናምን የምትለኝ ከሆነ ችግር የለውም። ቤት መስራት ትችላለህ። ቤት ካልስቴኒክስ መስራት ትችላለህ። ሰውነትን ተጠቅመህ ብቻ ባለህ ነገር ብቻ ካልስቴኒክስ መስራት ትችላለህ። እኔ አንዳንዴ ጂም መክፈያ ሳጣ ቤት እሰራለሁ። ምክንያቱም ቤተሰብ ጋር ነው የምኖረው ምናምንና በዚህ ምክንያት ብዙ ጊዜ ብር አልጠይቅም ቤት እና ካልስቴኒክስ መስራት ትችላለህ። ሰውነትን ብቻ ተጠቅመህ ጀስት ካልስቴኒክስ መስራት ትችላለህ። ቤት ውስጥ ምናምን እንዲህ ሲሚንቶ ምናምን ካለ ጀስት ዳምፔል መስራት ትችላለህ። ችግር የለውም በሱ ግን ሰውነት ላይ መስራት አለብህ። እና እዚህ ጋር የሆነ ካርዲዮ ምናምን እንቅልፍ መተኛት ምናምን እነሱ ነገሮች ያው ስፖርት መስራት ውስጥ ነው። ያው ሰውነት መንከባከብ ውስጥ ነው። እሱንም መስራት አለብህ። ያ ግዴታ ነው። ጂም ብቻ አትክፋ። ካርዲዮ ምናምን የሚባሉት ነገሮች ስራ። ኳስ ተጫዋች ቦክሲንግ የሚሆን ጀስት ካርዲዮ የሚባሉትን ዞንቱ ካርዲዮ የሚባለው ነገር ለጤናህም አሪፍ ነው። እሱንም መስራት ጀምር። በአጭሩ ሰውነት ላይ መስራት አለብህ። ፕራዮሪታይዝ ማድረግ አለብህ። የመጀመሪያው ነገር ሰውነት ነው፣ ቦዲ ነው። ሁለተኛው ማይንድ ነው፣ አእምሮ ላይ ስመጣልህ ማድረግ ያለብህ ነገር ጀስት ማንበብ አለብህ። የመጀመሪያው ነገር ማንበብ ነው። መጽሐፍ፣ የትኛውንም መጽሐፍ። ፊክሽን እኔ ብዙም ፊክሽን አይመቸኝም፣ ግን አንዳንድ አለ ፊክሽን ማነባቸው በጣም ዙቤዳ ምናምን እነዚህ በጣም የሚመቹኝ መጽሐፎች ናቸው። ፊክሽን ማንበብ አለብህ። ግን ጀስት ይሄ ሰልፍ ሄልፕ የሆኑ መጽሐፎችን ሰልፍ ኢምፕሩቭመንት ያሉ መጽሐፎችን በጣም ማንበብ አለብህ። እኔ የቴሌግራም ቻናሌ ላይ በጣም ብዙ መጽሐፎችን አስቀምጫለሁ ሰው እንዲያነብ። ይሄ ክፍለ ሀገር ምናምን ከሆንክ እንደኔ መጽሐፍ እንዲህ አፎርድ ማድረግ ማችል ከሆነ አካባቢ ላይ ከሌለ ምናምን በስልክ ማንበብ ትችላለህ። ችግር የለውም። በስልክ በቀን 10 ፔጅ ምናምን ማንበብ ትችላለህ። ከዛም በላይ ማንበብ ትችላለህ። ነው በስልክ ሲሆን ይቀልሃል። እንዲህ ገዝተህ ምናምን የምትችል ከሆነ እስኪ መግዛት ትችላለህ። ግዴ በቃ አጠገብ ምናምን ካለ ከዛ የምታገኘውን ብር ራስህ ላይ ኢንቨስት አድርግ እና መጽሐፍ ግዛ። ግን ይሄ መጽሐፍ ምናምን መግዛት ማችል ከሆነ ምናምን በስልክ አለ፣ በስልክ አንብብ። ሌላው አእምሮ ላይ ማድረግ ያለብህ ነገር ደግሞ ሜዲቴሽን አድርግ። ሜዲቴሽን ግዴታ ነው። ሜዲቴሽን ፎከስ እንድታደርግ ይረዳል። ሜዲቴሽን በጣም ብዙ ጥቅሞች አሉት። ይሄ ሜዲቴሽን ማህበረሰባችን ያስለመደ አባባል አለ። ሜዲቴሽን የቡዲዝም ምናምን ብዙ ጊዜ ተናግሬያለሁ። ወደ ቡዲዝም አዙሮታል ምናምን አለ። እነሱ ሌላ ዓለም ውስጥ አትግባ ስለነሱ ሜዲቴሽን ምናምን። ግን ሜዲቴሽን ብለህ ሰርች ማድረግ ትችላለህ። እኔ የምጠቀመው ሜዲቴሽን የአንድሮ ሂበርማ ሜዲቴሽን ነው። ነን ስሊፕ ዲፕ ሬስት የሚባል ሜዲቴሽን አለው። የ10 ደቂቃ ምናምን 10 ደቂቃ ማይፈጅብህም 16 ደቂቃ ምናምን ነው። እሱን ነገር መጠቀም ትችላለህ። የሜዲቴሽኑ ማለት የአንድሮ ሂበርማንን። ሌላ ሎንግ ፎርም ደግሞ ከፈለክ በጣም ጀስት ወደ ሻዶ ነው የሚባለው። ወደ ሻዶ በጣም ዘልቀ ምናምን ራስም እንትን የምትል ከሆነ ደግሞ ሎንግ ፎርም ማድረግ የምፈልግ ከሆነ እኔ እሱ እንኳን በሳምንት አንዴ ምናምን ነው የማደርገው። እሱ ሎንግ ፎርም ደግሞ የምፈልግ ከሆነ ዩቲዩብ ላይ ያሉ ጀስት ሰርች አድርገህ ማየት ትችላለህ። ከፈለክ ደግሞ የኔ ቴሌግራም ቻናል ላይ ሁለቱንም ቪዲዮዎች እለቅልሃለሁ። ሎንግ ፎርሙንም እኔ የምጠቀመውን እና የአንድሮ ሂበርማን ቪዲዮንም እሱን ከስር ሁለቱንም አስቀምጥልሃለሁ። ሊንኩን ከስር ዲስክሪፕሽን ስር ማግኘት ትችላለህ ማለት ነው። እነዚህ ነገሮች አእምሮህን ግሮ ያደርጉታል። ግዴታ ነው። አእምሮህን ማሳደግ አለብን። አንዳንድ ደግሞ አሉ ጡንቺስት ሰዎች አእምሮ የሌላቸው ታውቃቸዋለህ። ጡንቻቸው ብቻ የሚተማመኑ ሰዎችን ታውቃለህ። እንደነሱ መሆን የለብህም። እኚህ ደግሞ አእምሮ ኑሯቸውም ሰውነት የሌላቸው መሆን የለብህም። ጀስት ሁለቱንም እያጣጣምክ መሄድ አለብን ማለት ነው። ወደ ሶስተኛው ልለፍልህ። ሶስተኛው ላይ ስመጣልህ ሶል ኦር ደግሞ ነፍስህ። እዚህ ጋር ማሰብ ያለብህ ነገር ስለ ነፍስህ ስታስብ ጀስት ትሄዳለህ። ከዚህ ትሄዳለህ መጨረሻ ላይ ይሄ ሁሉ ያየኸው ነገር ይሄ ሁሉ የተመኘው ነገር ኦልሬዲ የሆነ ሰዓት ላይ ጸጥ ነው የሚለው ሻት ነው የሚያደርገው። በዛ ሰዓት የሚያድን ነገር አሁን ላይ የምትገነባት ያቺ ነፍስ ናት። ያቺ ከፈጣሪ ጋር የምታገናኝ ነፍስ ናት። እና እዚህ ጋር ብዙ ልልህም አልፈልግም። ብዙ አወራ ደስተኛ ነኝ፣ ግን ጀስት ይሄ ስለዚህ ነገር ምንም ገና ብቁ ነኝ ብዬ አላስብም። ብዙ የሆነ ኮሜንት ላይ ጠይቆኝ ነበርና እኔ ስለዚህ ነገር ብቁ ነኝ ብዬ አላስብም ማውራትና ነፍስ ማድረግ ያለብህ ነገር ብዬ የማስበው የመጀመሪያው ነገር ጸሎት ማድረግ አለብህ። ጸሎት ማድረግ መጀመር ነው ያለብህ።
ሌላ ብዙ እንትን ዝባዝንኬ ወሰገው መጀመሪያም እንደዚህ ስለ ሃይማኖት ምናምን ስለ ነፍስ መቅረብ ጀምረው ከፈጣሪ ጋር ለመገናኘት የምትጀምረው ነገር ጀስት ጸሎት በማድረግ ጀምር። ጠዋት ትነሳለህ፣ ማታ ትነሳለህ። ጠዋትና ማታ ላይ ጸሎት ማድረግ ጀምር። ሙስሊምም ከሆንክ ዱዓ ማድረግ ትችላለህ። ፕሮቴስታንትም ከሆንክ ጀስት በምንም ሃይማኖቱን ወደ ፈጣሪ ለመቅረብ ስታስብ መጀመሪያ የሚያነጋግር ነገር ጸሎት ነውና ጸሎት ማድረግ መጀመር አለ። ሁለተኛው ለነፍስ የምታደርገው ነገር ሜዲቴሽን አድርግ። እዚህ ጋር አሁን ሜዲቴሽን ደገምኩልህ። ሜዲቴሽን ግዴታ ነው፣ ለነፍስም ግዴታ ነው። እዚህ ጋር እኔ የምጠቀመው ሜዲቴሽን አለ፣ በኃይሉ ሙሉጌታ ነው፣ የኢትዮጵያ ውስጥ የተሰራው። ከስር ዲስክሪፕሽኑ ስር አለልህ የቴሌግራም ቻናሌ፣ እዛ ላይ እሱንም ቪዲዮ ለቅልሃለሁ። ሶስተኛው ደግሞ ለነፍስ ማድረግ ያለብህ ነገር ግራቲቲዩድ የአእምሮ ላይ ማስገባት ነበረብኝ። ግራቲቲዩድ ያ ግዴታ ነው። በጣም በምትጨነቅበት ሰዓት ምናምን አመስግን። ሜክ ሹር ጆርናል ላይ ማታ ከመተኛት በፊት እንግሊዝኛም ከፈለክ አም ግሬትፉል፣ በአማርኛም ከፈለክ ጀስት ተመስገን ብለህ ያለህን ነገር ጀስት መጻፍ አለብህ በቃ። እና ጀስት እንደዚህ አድርገህ ያው ይታያል እዚህ ጋር አሮን ዩኒቨርሲቲ አድርገህ ግን እዚህ ጋር ግሬ የምስጋና እንትኖች አሉና ጀስት ማታ ከመተኛት በፊት ይሄን ምስጋና ግራቲቲዩድ ይባላል በእንግሊዝኛም። ጀስት አም ግሬትፉል በእንግሊዝኛም ከፈለክ በአማርኛም አለ ከፈለክ አሮን ነው ብቻ ግን በስልክ አይደለም። ሜክ ሹር በስልክ አይደለም፣ በስልክ ምናምን አይደለም። ጆርናል ላይ ጀስት አም ግሬትፉል ብለህ ዛሬ እንደዚህ ሆኖልኛል፣ አም ግሬትፉል ስቲል አይ ሃቭ ኢማን ምናምን እንግሊዝኛ የተመታ ነው። በዚህም ምስጋና ማድረግ አለብህ። ለአእምሮህም ለነፍስም እሱ ይጠቅምሃል ማለት ነው። ሶ እነዚህ ነገሮች ፕራዮሪታይዝ አድርገህ እንዲህ ጀስት ፒራሚዱን ከሞላኸው በእነዚህ ነገሮች ላይ እንዲህ ካደግ የሚታይ ለውጥ ታመጣለህ። ከምታስበው በላይ የሚታይ ለውጥ ታመጣለህ ማለት ነው። እኔ ያው ለሰውነቴ ጂም ሰራለሁ 2 ዓመት ሆኖኛል። ጂም ከሰራው ሰልፍ ኢምፕሩቭመንት ጆርኒ ላይ ከገባው 1 ዓመት ሆኖኛል። እና በእነዚህ ዓመታት ላይ የመጀመሪያው ዓመት ላይ ጀስት ጂም ብቻ ነበር የሰራሁት። ምንም ሰልፍ ኢምፕሩቭመንት ጆርኒ አላውቅም፣ ቶፒኩን አላውቅም ነበር። ከዛም በኋላ ነበር ወደዚህ ሰልፍ ኢምፕሩቭመንት ጆርኒ ሲገባ ስለ ማይንድ፣ ስለ ሶል፣ ስለ ቦዲ ምናምን ጀስት በጣም ዲፕ የገባሁበትና ጸሎት ማድረግ የጀመርኩት ከ1 ዓመት በፊት ነበር። ማይንዴ ላይ ማንበብ ምናምን የጀመርኩት ሜዲቴሽን ማድረግ የጀመርኩት ከ1 ዓመት በፊት ነበርና አሁን በጣም ከምታስበው በላይ በጣም ብዙ ነገሮች ጀስት የሚታይ ለውጥ እያመጣው ነው። አሁንም በጣም ብዙ ጊዜ ፌል አደርጋለሁ። እዚህ ጋር እንድታቆም ፈልገው ነገር ማለት ነው። ቤት ውስጥ እየኖርክ ከሆነ አንተ ብቻ አለ። እኔም በጣም እቸገራለሁ። በጣም ከባድ ነው። አይ ነው ቤተሰብ ምናምን ማስረዳት አትችልም። ኦልሬዲ ግን ጀስት እነዚህ ነገሮች ላይ ከምታስበው በላይ ይጠቅሙሃል ልፈልጌ ነው። ኤኒዌይ ሌላ ቶፒክ ሳልገባ እነዚህ አይነት ቪዲዮዎች ማግኘት ከፈለግ ሰብስክራይብ ማድረግ ትችላለህ። ቴሌግራም ቻናሌ ደግሞ ከስር ዲስክሪፕሽኑ ስላስቀምጥልሃለሁ። በቀጣዩ ቪዲዮ እስክንገናኝ ራስን ጠብቅ። ፒስ